የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁ የቻናላችን ቤተሰቦች ዛሬ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያት ናቸው። እነዚህን ሆሄያት ወይም ፊደላት ድምፃቸውን፣ ቅርጻቸውን በትክክል ማወቅ ከቻል አማርኛን በቀላሉ ማንበብና መጻፍ ያስችለናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይህች የምታዩት በአማርኛ የፊደል ገበታ የመጀመሪያዋ ፊደል ሀ ወይም ደግሞ ሀሌታው ሀ የምትባለዋ ናት። ስለዚህ ይህችን ከመጀመሪያው ወደ መጨረሻው እቆጥራለሁ። ተከታተሉ። እሺ፣ ስቀጥል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። እሺ፣ ይቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ፣ ቀጥላ ያለችው ይችኛዋ ደግሞ ይቺ ለ ትባላለች። ለ። እሺ፣ ስቀጥል ስቆጥረው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እደግመዋለሁ። እሺ፣ ከዚህ ሲጀምር ከመጀመሪያው ወደ መጨረሻው ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ ቀጥሎ ያለው ይቺ ደግሞ ሀ ሐመሮሃ ምንላት ሐመሮሃ የምትባለዋ ይቺ ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይችኛዋ ደግሞ ይቺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እደግመዋለሁ በድጋሚ ስቆጥረው መ፣ ሙ፣ ሚ፣ ማ፣ ሜ
ን ሞ። እሺ ይችኛዋ ደግሞ እሺ 3 ጣቷ ወደ ላይ ዞረችዋ ሰ ትባላለች። ሰ። እሺ ስቆጥረው ከመጀመሪያ ወደ መጨረሻው ሰ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ በድጋሚ ስቆጥረው ሰ ሱ ሲ ሳ ሴ ስ ሶ። እሺ ይችኛዋ ደግሞ ይች የምታያት ረ ሩ ሪ ራ ሬ ር ሮ። እደግመዋለሁ ከመጀመሪያው ወደ መጨረሻው ስደግመው ረ ሩ ሪ ራ ሬ ር ሮ። እሺ ቀጥላ ያለችው ይቺ ሰ ሰ። እሺ ስቆጥረው ሰ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ በድጋሚ ስቆጥረው ይህን ሰ ሱ ሲ ሳ ሴ ስ ሶ። እሺ ቀጥሎ ያለህኛው ደግሞ ይሄ ሸ ይባላል። እሺ ስቆጥረው ሸ ሹ ሺ ሻ ሼ ሽ ሾ። እደግመዋለሁ በድጋሚ ስቆጥረው ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀጥሎ ያለው ይሄ ደግሞ ይችኛዋ ቀ። እሺ ስቆጥራት ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ ቀ ቁ ቂ ቃ ቄ ቅ ቆ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛውን ስቆጥረው በ ቡ ቢ ባ ቤ ብ ቦ።
እደግመዋለሁ በድጋሚ ስቆጥረው በ ቡ ቢ ባ ቤ ብ ቦ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ እያንዳንዱን ሆሄ ድምፁን፣ ቅርጹን መለየት ትችላላችሁ ማለት ነው። እያንዳንዱን ሆሄ ከርሰሩን ተከትላችሁ ከመጀመሪያው እስከ መጨረሻው በትክክል ካያችሁት የእያንዳንዱን ሆሄ ድምፁን፣ ቅርጹን ትለያላችሁ ማለት ነው። ድምፁን፣ ቅርጹን ለያችሁ ማለት ደግሞ በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ